ሰላም እንዴት ናችሁ? የጃገረትዮ ተከታታዮች ዛሬ ደግሞ ሽሮ ነው። ሽሮ ይዤላችሁ መጥቻለሁ። መጀመሪያ ላይክ አድርጉልኝ፣ ቪዲዮውን ስታዩልኝ ላይክ አድርጉልኝ። ተው ግን በቲማቲም ነው የሰራሁት ሽሮውን በቲማቲም ነው የሰራሁት። ሽሮው ግን የኔ ምጥን ነው፣ ከሀገር ቤት የመጣ ነው። ግን በቃ በቲማቲም ሲሰራ በጣም የሚጣፍጠውና በመጀመሪያ ቲማቲም ፈቀፈኩኝ፣ ከዛም ዘይት አጋልኩኝ። የጋለው ዘይት ላይ ቲማቲሙን ጨመርኩትና ቶሎ እንዲበስል ማለት ነው። ቶሎ ይበስላል። በነገራችን የጋለ ዘይት ሽንኩርት ይሆን ምንድነው ቲማቲም ቶሎ ያበስላልና በዛ ላይ ጨመርኩት። በሰለልኝ። ከዛም ነጭ ሽንኩርት ነው የጨመርኩት እንደምታዩት ይሄ ማለት ነው። ከዛም በኋላ እንዲበስል አደረኩት። በነገራችን ላይ እየቆየሁ ነው ቪዲዮን ያቆራረጥኩ ነው ስቀርጽላችሁ የነበረው ቪዲዮ እንዳይረዝም ማለት ነው። ላይክ አትርሱ። ከዛም ባህራት ምንድነው ባህራት ቅመም ማለት ነው ጨመርኩኝ። ሁሉም አይነት ቅመም አለው። ከዛም እንደዚህ ብስል አለልኝ። ያው ሽሮ አሰራር እንደየቤቱ ይለያያል። ሀበሻው ሽሮ አሰራር የማይችል አይኖርም፣ ግን እንደየቤቱ ይለያያል። በጣም የፈላ ውሃ ነው የተጠቀምኩት። ከዛም ሽሮዬን መታሁኝ። ከዛም መብሰል ጀመረ በቃ ሽሮቴ እና ያው ከስር ደግሞ እንጀራ መጋገር ጀመርኩኝ። እንጀራ እንደዚህ ተጋገረ። ዛሬ የተቦካ እንጀራ ነው በነገራችን ላይ። ያው እንጀራ የእንትን እንጀራ አይደለም፣ የጤፍ እንጀራ አይደለም፣ የምንድነው የፍርኖ ዱቄት ነው። ዛሬ የተጋገረ እንጀራ ነው። አይኑ ራሱ ያስታውቃል። እና እኔ አይደለሁም የጋገርኩት፣ የጋገረችው ጓደኛዬ ናት። እኔ ሽሮ ነው የሰራሁኝ። ባለሙያ ናት እኮ እሷ። ከዛም ሽሮ እንደዚህ በሰለ። ከዛም በኋላ አቀረብኩት። ቲማቲምና ሽሮ ነበረ። የምር ሽሮ በጣም ነበር የሚጣፍጠው። ልክ የተጋቢኖ ሽሮ ራሱ ያስንቃል። በጣም ነበር የሚጣፍጠው። ከጎኑ ቲማቲም ነበረው። ቪዲዮ የዛሬ ይሄን ይመስል ነበረ። ላይክ አድርጉልኝ። ተው ግን ላይክ አድርጉልኝ። ላይክ ስታደርጉልኝ እኔ በጣም ነው የሚጠቅመኝ።